ሰላም የተሸ ኢለርኒንግ የዩቲዩብ ተከታታዮች እንደምናችሁ። ዛሬ የምናየው ኢንትሮዳክሽን ቱ ኢኮኖሚክስ ፓርት ነው። እነዚህ ኢንትሮዳክሽን ቱ ኢኮኖሚክስ ኔቸር ኦፍ ኢኮኖሚክስ ይመስላል። ኢኮኖሚክስ ምንድን ነው? ራሱ ኢኮኖሚክስ አሰምሽኖች ምን አይነት ናቸው? አጠቃላይ የምናየው ዛሬ ምንድነው ኢንትሮዳክሽን ቱ ኢኮኖሚክስ ፓርት ነው። ባለፈው ላይ ገረፍ አድርገነዋል። ዛሬ ግን ስኮልድ አጠቃላይ የምናያቸው ምንድናቸው? ኢንትሮዳክሽን ቱ ኢኮኖሚክስ ምን ይመስላል ነው። ዘን ወደ ሀተታችን ወደ ቴዎሪዎቻችን ስንሄድ ኢኮኖሚክስ መኒ ታይፕስ ኦፍ ፐርስፔክቲቭ መኒ ታይፕስ ኦፍ ቴዎሎጂዎች አሉት፣ የተለያዩ አሰምሽኖች አሉት። ነገር ግን የፈርስት ዋን ስኮልድ ዘር ፋዘር ኦፍ ኢኮኖሚክስ የሚባለው ማን ነው? አዳም ስሚዝ እንለዋለን። አዳም ስሚዝ ምንድን ነው ያለው? ኢኮኖሚክስ ምን ማለት ነው? ዘ ወርድ ኢኮኖሚክስ ካምስ ፍሮም ግሪክ ወርድስ ኤንድ ዋን ሁ ማኔጅ ዜር ሃውስሆልድስ ነው። ኢኮኖሚክስ ግሪክ ወርድ ነው። ነገር ግን ምንድነው? ዋን ሁ ማኔጅ ዘ ሃውስሆልድስ ነው። ማንኛውም ሰው ማንኛውም አክቲቪቲ ያንን ነገር ኮንትሮል በሚያደርግበት ጊዜ ኮንትሮል የሚያደርጋቸውን አጠቃላይ እንቅስቃሴዎች ሃውስሆልዶችን ማኔጅ ሲያደርግ ምን እንለዋለን? ስኮልድ ኢኮኖሚክስ እንለዋለን። Then Adam Smith, the scientist who is called economics, the current from is called about the 200 years ago ከ200 ዓመታት በፊት ምንድነው ያለው? የሳይንቲስት አዳም ስሚዝ is called generally known as the father of economics that produced out this called famous books የተለያዩ ምኖችን ጽፎልናል። ፐርስፔክቲቮች የተለያዩ ፋሚየስ የሆነ ቡኮችን ታዋቂ የሆነ ቡኮችን ብራውት አድርጎልናል፣ አውጥቶልናል። ነገር ግን እነዚህ ብሮት ካደረጋቸው ኢኮኖሚኮች ዛን ኢኮኖሚክስ ኮልድ ምንድነው አለን? አን ኢንኩሪ ምንጭ ነው፣ ኢንኩሪ ነው፣ ኢንቱ ዘ ኔቸርስ ነው፣ ከየት ከተፈጥሮ። ነገር ግን ምንድነው አለ? ዘ ኮዝ ኦፍ ዘ ዌልዝ ኦፍ ዘ ኔሽን የሀገሮች ሀብት ምንጭ ነው። ኮዙ ምንድነው አለ? ኢንኩሪ ኦፍ ኔቸር ነው አለ። ኢኮኖሚክስ ለዋን ነው አለን። ዋን ሁ ማኔጅስ ዜር ኢዝ ኮልድ ዘ ሃውስሆልድስ ነን። ኢን ሃውስሆልድ ምንድነው ማኔጅ ስናደርገው ምንድነው አለ? አን ኢንኩሪ ኢንቱ ዘ ኔቸር and the cause of the wealth of the nations ናቸው። እነዛ ምንድን ናቸው አለ? የሀብት ምንጭ ናቸው አለ። የሀብት ወይም የዌልዝ ኦፍ ምንጭ ናቸው አለ። ይህን በሪስፔክት መቼ ነው ያለው? 1776 ላይ an inquiry of the nations and the cause of the wealth of the nation ማን ነው? አዳም ስሚዝ። the first definitions of economics ምንድን ነው? the universal truth or unaccepted is called universal definitions of the economics። ነገር ግን የተለያዩ ኮንስትራክተሮች ናቸው፣ የተለያዩ ዴፊኒሽኖች አሉ፣ የተለያዩ ሰጣገቦች አሉ። ከነዚህ ሰጣገቦች ምንድን ናቸው? ነገር ግን እነዚህ ሰጣገቦች ውስጥ መካከል ምንድነው የመጀመሪያው? ምንድነው ዘ ፈርስቱ? ምንድነው then is called the different definitions of economics, then is called economics is called different perspectives. The first perspective is called wealth. ምንድነው የመጀመሪያው ፐርስፔክቲቭ? wealth። በwealth ጊዜ wealth አዘር is called ምንድነው? ከሀብቶች is called welfare በደህንነት ጊዜ። አዘር is called scarcity በእጥረት ጊዜ። አዘር is called where growth ጊዜ። እነዚህ ዴፊኒሽኖች ናቸው አለ። አዘር the subjective matter growth of over time ናቸው። the natures the scopes then is called the subjective growth of the other types። እነዚህ አጠቃላይ ምንድን ናቸው አለ? the natural and is called the scope of the subjectives who grow their over times ናቸው። እያደር ምንድነው? ኢኮኖሚ ባደገ አመለካከቱ፣ ሀብቱ፣ ዌልፈሩ፣ ስካርሲቲ እጥረቱ፣ ግሮዙ እየጨመረ በሄደ ቁጥር፣ ወልዙ በጨመረ ቁጥር፣ ዌልፈር በጨመረ ቁጥር፣ ስካርሲቲ ባነሰ ቁጥርና በጨመረ ቁጥር፣ ግሮዝ በመጣ ቁጥር እንዲህ ናቸው። ኢኮኖሚካል ዴፊኒሽኑ ምንድነው ማለት ነው? ብሮድሊ እየሰፋ ይሄዳል፣ እየተቀየረ ይሄዳል፣ ግሮዝ ያደርጋል። ዘን ኢዝ ኮልድ ኢኮኖሚክ ዴፊኒሽኖችን በደንብ እናያቸዋለን። በት ኢኮኖሚክሱ ምንድን ናቸው? በእነዚህ ዙሪያ ካየ ነው there are two types of definitions of the economics። ዓለም አቀፋዊ የሆኑ ዴፊኒሽኖች የምንላቸው ኢኮኖሚኩ ዲፋይን ሊያደርጋቸው የሚችላቸው the first one is called human wind is called unlimited። ይሄ unlimited የሆነው በማን ነው አለ? በኢኮኖሚካል ሪሶርስ። እነዚህን ኢኮኖሚካል ሪሶርስ ጆይን ዲፋይን የሚያደርግልን ስታዲ የሚያደርግልን the sufficient allocations of these scarce resources with an attempt to the unlimited resource ምን ለማድረግ ነው? ሳቲስፋይ ለማድረግ። ኢኮኖሚክስ ምንድን ነው ይላል? የሳይንስስ that is about sufficient allocations of resource and to attempt to ምንድን ናቸው? satisfying unlimited ያልተገደበውን ሊሳካ የማይችለውን ሊሟላ የማይችለውን የሰው ፍላጎቶችን ለማሟላት ስንል እነዛን ነገሮች
እነዚህ ኤፊሽንት የሆነ አሎኬሽን ኦፍ ስካርሰስ ሪሶርሶችን ምን ለማድረግ ነው? ስተዲ ለማድረግ የምናደርጋቸው ጥናቶች በኢኮኖሚ ዙሪያ ምን እንለዋለን ነው? ኢኮኖሚክስ እንለዋለን። ኢኮኖሚክስ እንለዋለን። Then there are two types of broad economics. The first one is called microeconomics. The second one is called macroeconomics. Microeconomics ምንድን ነው? Microeconomics ምንድን ነው? It is a science, or it's called another branch of economics. Another branch of economics that deals with ምንድን ናቸው? The individual behaviors, individual characteristics of the economy, individual characteristics of the decision making of the household, the firm, the industry, the markets. እነዚህን አጠቃላይ የምንላቸዋለን ማይክሮኢኮኖሚክስ እንላቸዋለን። ምንድን ነው የሚያጠናለን? እያንዳንዱ ማርኬት ሃውስሆልድ ከፊርሙ ጋር፣ ሃውስሆልድ ከማርኬቱ ጋር፣ ሃውስሆልድ ከኢንዳስትሪው ጋር፣ ፊርሙ ከማርኬቱ ጋር፣ ፊርሙ ከኢንዳስትሪው ጋር፣ ፊርሙ ከሃውስሆልድ ጋር፣ ኢንዳስትሪ ከሃውስሆልድ ጋር ምን ይመስላል የሚለውን ጥናት አጠቃላይ የሚያትትልን ምን እንለዋለን? ማይክሮ ኢኮኖሚክስ እንለዋለን። in the other word የተያዙ ምንድን ናቸው? how the household and the firms make a decision. ሃውስሆልዶች እና ፊርሞች ምን ይመስላሉ ነው። how እንዴት ነው ሊወስኑ የሚችሉት የሚለውን ነገር firms make a decision and how they interact with specific market ከማርኬቱ ጋር እንዴት ይተሳሰራሉ። ቅድም ያልነው ሃውስሆልድ ከፊርሙ፣ ፊርሙ ከማርኬቱ፣ ፊርሙ ከኢንዳስትሪው እንዴት ነው የተሳሰሩ የሚችሉት የሚለውን ነገር አጠቃላይ የሚያተተልን ምን እንለዋለን? ስኩልድ ማይክሮ እንለዋለን። ማክሮ ከሆነ ግን the whole the aggregate economy of the country the whole the aggregates the others called እነዚህን አጠቃላይ የሚያይዝልን አጠቃላይ የሚያተትልን ብራንች ኦፍ ኢኮኖሚክስ እንለዋለን። ማክሮ This is called the total output, the total employment, the total inflation አጠቃላይ የሀገሪቱን ናሽኑን ሙሉን አጠቃላይ የሚይዝልን the aggregate the whole of the economy studying የሚያደርግ ከሆነ ምን እንለዋለን? ማይክሮ እንለዋለን። The other is called method of economics. There are to analyze ለማድረግ ሁለት ሜቶዶችን እንጠቀማለን። The first method is called method of economics, positive ነው። The other is called normative. There are two perspectives to analyzing the economics analyze ለማድረግ ሁለት ፐርስፔክቲቮችን እንከተላለን። የመጀመሪያው ፖዚቲቭ ኢኮኖሚክስ ነው። the second one is called normative economics. ፖዚቲቭ ኢኮኖሚክስ የምንለው ምንድነው? it is a type of economical analysis that analyzes the fact of the economy attempt to describing the whole world as well as local world ወይንም ሎካል ሊሆን ይችላል። ነገር ግን ኢኮኖሚካል አቴምፕቱ ምን ይመስላል? በፋክት ዙሪያ በእውነታው ዙሪያ what was, what is, what will be in future, in present, in past ያለው ኢኮኖሚካል ኩዌሽኑ በትክክለኛው ወይንም በፋክቱ ዙሪያ ምን ይመስላል? then the life expectancy of the Ethiopian is called rising. የኢትዮጵያ አጠቃላይ ያለው የላይፍ ኤክስፔክታንሲ ኦፍ ዘ ባርዘስ እየጨመረ ነው። እውነት ነው፣ እየጨመረ ነው። ከ120 ወደ 160 ከ90 ሚሊዮን ወደ 120 ሚሊዮን ከ120 ሚሊዮን ወደ 30 ሚሊዮን አሁን ደግሞ ወደ 40 ወደ 50 እንጠጋለን። ስኩል ፋክት ስኩል ምን እንለዋለን? ፖዚቲቭ ኢኮኖሚክስ ነው። ምንም አይነት ኔጌቲቭ ነገር የሌለው ምንም አይነት ቤተር ወይ ሞር ዘን ነው ማንችለው ጀጅ ልናደርግ ማንችልበት ከሆነ ስኩል ፖዚቲቭ ኢኮኖሚክስ እንለዋለን። ይሄን ጀጅመንት or any disagreements or a positive statement can be checked by looking for the facts ነው። እውነታን የተንተራሰ ነው ኢኮኖሚካል ስተዲው። ኢኮኖሚካል ስተዲው እውነታን ከተንተራሰ ትክክለኛው መንገድ ከተንተራሰ ወይም በትክክለኛው መንገድ ከሄደ ምን እንለዋለን? ስኮል ፖዚቲቭ። ኖርማቲቭ ከሆነ ግን ዜር what is good, what is bad in the future, in the current, in the past, present. what is good for the remaining notes it causes from the others ነው። ለአንዱ እውነት ሊሆን ይችላል፣ ለአንዱ ደግሞ ውሸት ሊሆን ይችላል። ለአንዱ ውሸት የሆነው ለአንደኛው ምን ሊሆን ይችላል ማለት ነው? ትክክል ሊሆን ይችላል። this is perspective እንለዋለን። it's called normative economic perspective, economic analysis እንለዋለን። that is the question like what is going to be but what is the economical should be ኢኮኖሚው ወደየት እየሄደ ነው፣ ኢኮኖሚ ምን ይመስላል የሚለውን ነገር የሚያጠናልን የሚለውን ነገር የሚይዝልን ምን እንለዋለን? it's called ምን እንለዋለን? it's called ምን እንለዋለን? ኖርማቲቭ ኢኮኖሚክስ እንለዋለን ማለት ነው። ኖርማቲቭ ኢኮኖሚክስ እንለዋለን። ኖርማቲቭ አናላይሲስ ማተር ዜት ኦር ኦፒኒየንስ ኦር ሰብጀክት ማተር ኦፍ ዘ ኔቸርስ ናቸው። ኦፒኒየን ነው፣ የግል አስተያየት ነው፣ የግል ሀሳብ ነው። which cannot be provided it or is called rejecting the preference of or the reference of the facts ናቸው። እውነታዎች ሊተንተራሱ እውነታዎች ጋር ይሄዱ አይደሉም። ምንድን ናቸው? ኦፒኒየን ጋር ፋክት ጋር ይፈራ ያደርግም ምንም ጋር ይፈራ ያደርግም ፕሮቫይድ ያደርግም
ሪጀክት ሊያደርግ አይችልም። ነገር ግን ኦፕኒየን ነው። እንትና ይመቸኛል ካልክ እንዴት ሊመች ይችላል? በምን ምክንያት እንዴት ነው ምናምን ሌላውን ይመችኝ የሚል ይችላል። እኔ ሻይ ይመቸኛል ካልኩኝ በምን ምክንያት እንዴት የራሴ ምርጫ ነው። ኦፒኒየን ነው። ሰብጀክቲቭ ኔቸርስ ነው። ኢኮኖሚው ላይ አናላይዝ በምናደርግበት ጊዜ እንደዚሁ ማለት ነው። ሰብጀክቲቭ ነው። The other is called a disagreements on another normative statements can be by the vote ነው። በምርጫ ነው። በቃ by voting በአብላጫ not በምን አይሄድም። ቼኪንግ ዘ ፋክትስ ናቸው። ፋክቶቹ ምን ያደርግም ቼክ አያደርግም ማለት ነው። ማነው እሱ? is called normative economics ማለት ነው። this is called types of economics normative economics እንለዋለን። the other is called እነዚህ ኖርማቲቭ ናቸው አይደሉም ብለን ስተዲ ለማድረግ ደግሞ የምንጠቀምባቸው ሪዝኖች አሉ። the first is called inductive the second one is called deductive reasons እንላቸዋለን። አናላይዝ አደረግን አናላይዝ ስናደርግ የምንጠቀምባቸው ሪዝኒንጎች አሉ። ኢንዳክቲቭ ነው፣ ዲዳክቲቭ ነው። ኢንዳክቲቭ ሪች ነው። ምን ማድረግ አለበት? ግቡን መምታት አለበት። ምን ለማድረግ? ኮሬክት ጄነራል ስቴትመንትስ ወዴት ነው? ወደ ቲዮሪ ቤዝድ ኦን ሰቨራል ኢንዲፔንደንት ኦር ስፔሲፊክ ኮሬክት ስቴትመንትስ የተለያዩ ስቴትመንቶችን ተከትለን የተለያዩ አሰስመንቶችን ተከትለን በምንሄድበት ጊዜ ምንድነው ማለት ነው? የተለያዩ መላምቶችን በምንከተልበት ጊዜ እነዚህ ምኖች አሉ ማለት ነው? ሪዝኒንጎች አሉ ማለት ነው። ዘን እነዚህ ሪዝኒንጎቹ ምን ይመስላሉ? እነዚህ ሪዝን ምንድን ናቸው? ዜን ስኮልድ ጄኔራሊ ስኮልድ ጄኔራል ትሩዝ ነው አይደለም ብለን የምናይዛቸው ከሆነ ኢት ስኮልድ የምንለዋለን ኖርማቲቭ ኢንዳክቲቭ እንላቸዋለን ማለት ነው። In short, it is the process of deriving the principal theory of mind, moving from the facts and their theory from a particular to general. ከትንሹ ወደ ትልቁ ነው። ፓርቲኩላር ቱ ጄኔራል ነው። ከታችን እንነሳለን ከመሰረቱ ወደ ጄኔራል እንሄዳለን ማለት ነው። ነገር ግን ዲዳክቲቭ ከሆነ ግን የፓርቲኩላር ኦር ስፔሲፊክ ኮሬክት ኦፍ ዘር ስቴትመንትስ ስታርቲንግ ፍሮም ዘ ኮሬክት ቱ ጄኔራል ስቴትመንት ነው። ከላይ ነው የምንይዘው። ከትልቁ እንይዛለን ወደ ላይ ታች እንሄዳለን። ሎጂካል ዌይ ኦፍ አራይቪንግ ማራከብ አራይቭ ማድረግ መድረስ ግብ መሆን ነው። የትም ማምጫው ዱቄትን ፍጪው ነው። ብቻ ምን ይሁን ጄኔራሊ ኮሬክት ይሁን። የት ነው ዘለለ የምንገባው? ጄኔራል እንገባለን። ይሄ ምንድነው? እውነታ ነው። በቃ ዲዳክቲቭ ነው። ያኛው ግን ከትንሽ ወደ ትልቁ እንሄዳለን። ኢንዲፔንደንት የሆኑ ወይንም ስፔሲፊክ ኮሬክት ስቴትመንቶች ያስፈልጉታል። ማጠቃለያዎች ያስፈልጉታል። ሪቺንግ ዘ ኮሬክት ስቴትመንትስ ምን ለማድረግ ያንን ትክክለኛ ነው ወይ ለማለት ነው። ሾርት ዲዳክቲቭ ምንድናቸው? ዘ ኮንክሉዥን ስታወዝ ዘ ኢኮኖሚካል ፎኔማ ማጠቃለያ መስጠት ነው። ማነው? ዲዳክቲቭ ፍሮም ዘ ሰርቴን ፈንዳሜንታል አሰምፕሽንስ ኦር ትሩዝ አክሰምስ ስሩ ዘ ፕሮሰስ ኦፍ ሎጂካል ሪዝኒንግ ሎጂካል አርጊመንቶችን ተከትለን የምንሄድባቸው ናቸው። ዲስ ቲዮሪ አግሪስ ዊዝ ዲስአግሪ ባይ ዚንግ ኮልድ ዘ ቼኪንግ ዘ ቫሊዲቲ ኦፍ ዘ ዳታ ቫሊዲቲ ኦፍ ዘ ቲዮሪ ቫሊዲቲ ኦፍ ዘ ኤግዛም ቫሊዲቲ ኦፍ ዘ ኮልድ ዘ አሰምፕሽንስ ነው። ምን ይላል? አግሪ ወይም ዲስአግሪ ሊያደርግ የሚችለው ሪል ወርልድ የሆኑ ነገሮችን ተከትለን ነገር ግን ቼክ ዘ ቫሊዲቲ ምን ያክል ነው ቫሊዲቲው? ሪያቢሊቲ ነው ወይ አለው ወይ ኮንሲስተንሲ ነው ወይ የምንላቸው ባይዚንግ ኢኮኖሚክ አናላይሲስ ላይ ቱ ዲ ፋክተርስ ሙቪንግ ፍሮም ዘ ጄኔራል ቱ ፓርቲኩላር ወደዛ ስንሄድ የምንሄድባቸው መንገዶችስ ምን ይመስላሉ የሚለውን አጠቃላይ የሚይዝልን ስኮልድ ዲዳክቲቭ እንለዋለን ማለት ነው። ዛዘር ስኮልድ ማነው? ስካርሲቲ ቹዝ ኦፖርቹኒቲ ኮስት ኤንድ ፕሮዳክሽን ፖሲቢሊቲ ፍሮንታይልስ ነው። እነዚህ ስካርሲቲ ቹዝ ኦፖርቹኒቲ ኮስት ፕሮዳክሽን ፖሲቢሊቲ ፍሮንታይልስ እነዚህ አጠቃላይ ብሮድ የሆኑ እንትኖች ናቸው። በደንብ እናያቸዋለን። ስካርሲቲ ኦፍ ሪፈርስ ቱ ምንድነው ማለት ነው? ሊሚትድ ፋይናይት ሊሚትድ ነው። ፋይናይት አላቂ ነው። ሊሚትድ የተገደበ ነው። ኦንሊ ፋይናይት ነው። ዳዝንት ሾርቴጅ ከሆነ ስኮል ሾርት ፔሪድ ኦፍ ታይምስ ናቸው። ለአጭር ጊዜ ውስጥ የሚከሰት ችግር ነው። ማነው? ሾርቴጅ። ይሄኛው ግን ስካርስ ግን ፋይናይት ነው። ሊሚትድ ነው። አማውንት ኦፍ ሂውማን የሰው ሊሆን ይችላል። ኤንድ ናን ሂውማን ሪሶርስ ናቸው። ኢንፋክት in face of scarcity, therefore, choose becomes invisible future of life. Visible አይደለም invisible የሆኑ future of life ናቸው። ማን ነው? choose ናቸው። invisible ናቸው። ምናቸው ላይ? future of life ላይ invisible ነው። then the choose means ምንድን ናቸው? the alternate choose of their scarce resources or setting the priority ራስን አስቀድሞ ሴት ማድረግ ነው። ራስን አስቀድሞ ሴቲንግ ማድረግ ነው። ለራስ ቅድሚያ መስጠት ነው። choose ስታደርጊ
ጫማ ሱሪ ካልኩ ጫማ ይመችኛል ካልኩኝ ሴቲንግ ዘር ፕራዮሪቲ ነው። በምን ጊዜ ቹዚንግ ዘር ሹዝ አይ ትራውዘር ይመችኛል ካልኩ ደግሞ ሴቲንግ ዘር ፕራዮሪቲ ኦፍ ዘር ሰሌክቲንግ ኦር ቹዚንግ ዘር ትራውዘርስ ዘር ቹዚንግ ሚንስ ምንድን ነው? ምርጫ ነው። ምኑም ካለን ከዛች ከተገደበች ሪሶርስ ላይ ራሳችን ላይ ፕራዮሪቲ አድርገን የምንሰጣቸው ቅድሚያ ልናስቀድም ወይም የምንችለው ነገር ምን ነው ለስኮል ቹዝ እንለዋለን። ስካርሲቲ ፎር ዘ ፒፕልስ ፍሮም ዘ ፎርስ ፎር ዘ ፒፕል ቱ ቹዚንግ ዘ ማንግ ዘ ኦልተርናቲቭ ፎርስ ነው፣ ኃይል ነው፣ ጉልበት ነው። ምንድን እናደርግ የአንድን ነገር እንድንመርጥ የሚያደርገን ነው። ነገር ግን ያኛው ምን ያህል ነው ያኛው ምን ያህል ማለት ነው። በዛ ላይ መጀት ስናደርገው እኩል ሳቲስፋይ ሊያደርግ አይችልም። እኩል ሳይዝ ምንትሊስሊ ሳቲስፋይ ሊያደርገን የማይችልበት ኮንዲሽን ላይ ነው ማለት ነው። ከጫማና ከሱሪ ነው ሁለት ብቻ ናቸው ያሉት። ሁለት አንድና እነሱ ብቻ ናቸው። አይ ጫማ ይሻለኛል ካልኩኝ ያኛውን ሊተካልኝ አይችልም ማለት ነው። this is called no satisfy simultaneously but all other wants cannot satisfy simultaneously። ሌሎች ፍላጎቶች በዛ ልክ እኩል ሳቲስፋይ ሊያደርገን አይችልም። ምርጫዬ ነው፣ ሳክሪፋይ ነው፣ ሴቲንግ ፕራዮሪቲ ነው። ቅድሚያ ልሰጠው የሚችለው ነገር ነው ቹዝ ላይ ኢኮኖሚካል ቹዝ። ይህ ምንድን ናቸው ማለት ነው? ኳንቲቲዎች እና ኳሊቲዎችን ፕሮዲውስ እንድናደርግ ፕሮዲውስድ ፕሮዳክትስ ናቸው። ምን ያክል ነው ልናመርት የምንችለው የሚለውን ነገር እንዲተምንልን ያደርገናልናል ማለት ነው። ኦፍ ኢች ፕሮዳክትስ ኦፍ ኢች ኦፍ ዘት ፕሮዲውስ ናቸው። እያንዳንዳቸው ምርት ምን ይሆናሉ፣ እያንዳንዳቸው ምርት ምን ይመስላሉ የሚለውን ነገር ያይልናል ማለት ነው። ዛዘር ኢዝ ኮልድ ዘር ፎር ታይፕስ ኦፍ ሪሶርሰስ። አራት አይነት ሪሶርሶች አሉ። ላበር፣ ላንድ፣ ካፒታል ኤንድ ኢንተርፕረነርሺፕ። ኢንተርፕረነርሺፕ የምንለው ምንድን ነው ማለት ነው? ኢንተርፕረነርሺፕ የምንለው ምንድን ነው? ስራ ፈጠራ የምንለው it is a social types of special types of human talent ነው። help to organizing and is called managing the other factors for the productions producing goods and services to take risks and there is called making the loss ስፔሻል ዋንስ ስፔሻል ኔድስ ስፔሻል የሆነ ታለንት ነው። ስፔሻል የሆነ አክቲቪቲ ነው። ስፔሻል የሆነ ክሬቲቪቲ ነው። ኢማን የሰው ልጆች ምንድነው? እሱም ኦርጋናይዝ ማድረግ ማንን ራስን ምን ማድረግ ማኔጅ ማድረግ ምን ለማድረግ ፕሮዳክሽንስ ምንድነው ነው ጉድስ ኤንድ ሰርቪስ የተለያዩ ጥሬቃዎችን ለማምረት የተለያዩ ምርቶችን ለማምረት ራሳችን ኦርጋናይዝ አድርገን ማኔጅ አድርገን ምን ማድረግ ነው ወደ ምርት የምናስገባ ከሆነ ስኮል ምንለው ኢንተርፕረነርሺፕ እንለዋለን። ዛዘር ስኮል ጉድስ ካፒታል ነው። ስኮል ማኑፋክቸርድ ኢንፑት ናቸው ወይንም የተመረቱ ምርቶች ናቸው። ምን ለማድረግ ነው? ተጨማሪ ሌሎች ምርቶች ለማምረት የምንጠቀምባቸው አጠቃላይ እነዛ ምንድን ናቸው? ስኮልድ ካፒታል እንላቸዋለን። ኢኩዊፕመንት፣ ማሽነሪ፣ ትራንስፖርት፣ ኮሚኒኬሽን ፋሲሊቲ የተለያዩ ነገሮች ናቸው። የነዚህ ዋጋቸው የነዚህ ሪዋርዳቸው ምንድን ነው ማለት ነው? ኢንተረስት ነው፣ ወለድ ነው። ሳደር ስኮልድ ላንድ ምንድን ነው? ስኮልድ ፍሪ ጊፍት ኦፍ ዘ ኔቸር ፍሪ ነፃ የተሰጠን ሀብታችን ነው። ከማን? ከተፈጥሮ ከጋሪ ከእግዚአብሔር ይችላል ከአላህ ሊሆን ይችላል እኛ በምናምንበት። ነገር ግን በተፈጥሮ የተሰጠን ጸጋ ወይም በረከት ምንድነው? ስኮልድ ላንድ እንላቸዋለን። እነዚህ ምንድነው ሪዋርዳቸው? ስኮልድ ሬንት ነው፣ ኪራይ ነው። ዛገር ስኮልድ ላበር ነው። ላበር ምንድነው? ፊዚካል አስዌላሲ ናቹራል አስዌላሲ ሜንታል ኤፈርት ኦፍ ሂውማን ቢንግስ ናቸው። የሰው ልጆች የአእምሮአዊ ሊሆን ይችላል የአካላዊ ብቃት ወይም እነዛ ብቃቶች ምንድናቸው? ፕሮዳክሽን ኦር ዲስትሪቢዩሽን ኦፍ ጉድስ ነው። ምርት ማምረት ይችላል፣ ምርቶችን ደግሞ ለማካፈል ሊሆን ይችላል። እነዛን ነገሮች የምንጠቀምባቸው ስኪላችን፣ አቢሊቲያችን፣ ኤፈርታችን ሂውማን ቢንግ ምንድነው? ላበር እንለዋለን። ለምሳሌ እኔ ማስተማር ስኪል አለ ይላል። ያ ስኪል ነገር ግን ምንድነው? ሪዋርድ ምንድነው? የዚህ ሪዋርድ ምንድነው ማለት ነው? ዌጅ ነው፣ ሳላሪ ነው። ምን አገኛለሁ ብዬ ነው? ከዩቲዩብ እነዚህን እውቀት ያለችኝ እውቀት አካባቢ የሌሎች ላይ ሼር በማድረግበት ጊዜ ሲስተሙ በራሱ የሚሰጠኝ ሪዋርድ አለ። ያን ሪዋርድ ምን እንለዋለን? ስኮልድ ዌጅ ይለዋለሁ። እግዚአብሔር በዛሬው ባልቀበልም ወደፊት ስለማገኝ በእናንተ ሰብስክራይብ፣ በእናንተ ሼር እና በእናንተ ፎሎ ስኮልድ ምን እንለዋለን? ላበር እንለዋለን ማለት ነው። ዛዘር ስኮልድ እነዚህን ካየን ስካርሲቲ ኖት ሾርቴጅ ነው። ሾርቴጅ ምንድናቸው? የአጭር ጊዜ ነው። ነገር ግን ስካርሲቲ ዩኒቨርሳል ነው። ቀጣይነት ሊኖረው ይችላል። አን ላስቲንግ ፕሮብለም ኢቨር ላስቲንግ ናቸው። እንዲህ የለው ኤንድ ፖይንት የሌለው እስከምን ጊዜ እስከተወሰነ ጊዜ ሊሆን ይችላል። ነገር ግን ምንድነው የረጅም ጊዜ የሆነ ችግር ነው። ኢትዮጵያ ውስጥ ምን ስንት ዓመቷ ነው? ስካርስ ካላት የመን ሪሶርስ አለ፣ ሀብት አለ፣ የእውቀትም ሊሆን ይችላል የተለያዩ ነገሮች አሉ። ነገር ግን ፑር ወይንም ደካማ ሀገር ከምትባል
የምትባለው ኢንዲፔንደንት ራሷን ያልቻለች ዲፔንደንት የሆነች ሀገር የምትባለው ወይንም ዴቨሎፕድ ካንትሪ የምንላት ይቅርታ ኢንዲፔንደንት ስላልኩኝ ወይንም አንዴቨሎፒንግ የሆነች ሀገር ዴቨሎፒንግ የሆነች ገና እያደገች ያለች ሀገር ምንድነው የረጅም ጊዜ ዩኒቨርሳል የሆነ ወይንም ኤቨሪ ላስቲንግ ፕሮብለም ስላለበት የምንለዋለን ኢትስ ኮልድ ስካርሲቲ እንለዋለን። የስካርሲቲ ከምንድን ነው? ሊሚትድ ከሆነ ሪሶርስ ሊሚትድ ከሆነ አውትፑት ወይ ማይት ሳቲስፋይ ኦል ኦቨር ዋንትስ ኢትስ ኮልድ ኦፖርቹኒቲ ኮስት። በእነዚህ ምክንያቶች ምን ይሆናል ማለት ነው? ሪሶርሳችንን እንድናገኝ ያደርገናል። ኦፖርቹኒቲ ኮስት እንዲያመጣ this is called opportunity cost ምንድን ናቸው? a cost that is called the amount of values of the next best alternative that must be sacrificed for Goenix in order to obtain the more of their products ናቸው። የተለያዩ ምርቶችን ወይንም አንደኛው ከሌላኛው የተሻለ ምርት ለማምረት ስንል አንደኛውን መስዋዕት የምናደርግበት ኢኮኖሚካል ወይ ኢኮኖሚካል አካሄድ ምንላለን ኦፖርቹኒቲ ኮስት እንላቸዋለን። ዘን እነዚህ ኦፖርቹኒቲ ኮስቶች የምንላቸው እንደምታዩት ፉድ አለ፣ ኮምፒውተር አለ። 500 ለም ስናመርት ፉዶችን ስንት ነው ማለት ነው? 0 ነው። ነገር ግን 80 በሚቀነስበት ጊዜ 80 ቶን ፉድ ፕሮዳክሽን በሚቀነስበት ጊዜ 500 ቶን ኮምፒውተር አምርተናል እያለ 0 ፕሮዳክሽን ቶን ፉድ ጊዜ 2000 ኮምፒውተር አምርተናል። this called ምንለዋለን ኦፖርቹኒቲ ኮስት ነው። አንዱን ትተን ወይ ማንኛውም መስራት ነገር ሌላኛውን ምርታችን የምናሳድግበት ወይ ምን ይባላል? called opportunity cost ነው። opportunity cost ምንድን ናቸው? ግራፊካሊ ስሎፕ ኦፍ ዴቨሎፕመንት ምክንያቱም አንደኛውን ሳክሪፋይስ ማድረግ ጊዜ እየቀነሰ ይሄዳል፣ ያኛውን እያደረገ ነው የሚሄደው እየጨመረ ይሄዳል። the first one is called maintainable and sufficient ነው። ምክንያቱም አንደኛውን እየጨመረ ነው አንደኛውን እያደረገ ነው። be like is called out of the range ነው። out of this called production curve ነው። it's called unattainable is called insufficient is called possibility production possibility curve ነው። እነዚህ ፐርስፔክቲቮች አሉ። ኮንሰፕት ኦፍ ስካርሲቲ ኮንሰፕቶች ኮስት ናቸው። ኮንሰፕት ኦፍ ስካርሲቲ ስካርሲቲ ካኖት ቢዝ አንሊሚትድ ስካርሲቲ ምንድን ነው አለ ካኖት ሃቭ አንሊሚትድ አማውንት ኦፍ ዋተር ስካርሲቲ ምንድን ነው? ሶሳይቲ if a society is a society cannot have is called unlimited amount of water ምንድን ነው? unlimited amount of water cannot unlimited limited አይደለም even if መቼ ኤምፕሎይ ሁሉም ምን ሲያደርገው ነው? ሪሶርስ ዩቲላይዝስ ስፔስ ፖሲብል ወይስ ናቸው በብቁ ሁኔታ በተመቻቸ ሁኔታ በስኮልድ ኢኮኖሚካሊ ዋይዝ የሆነ ሁኔታ በምንጠቀምበት ጊዜ እዛ ነገር የምንጠቀም ከሆነ ምንድነው አለ ቤስት ነው አለ ፖሲብል ዛሬ ኮንሰፕቶች ቹዝ ነው it's called movement of along the curve indicating the other changes ነው። opportunity cost ምንላቸው አንደኛው መራመድ ነው። it's called ቀጣይ የምናያቸው በደንብ እናያለን። ያንን ምንላቸው it's called opportunity cost ላይ the next chapter እናያለን። በደንብ ዲፕሊ ገብተን